ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። በዛሬው ቪዲዮ እዚህ ጋር የምታያቸውን ፊደሎች በሙሉ 1 2 3 4 5 የመጀመሪያ 5 ፊደሎችን እናያለን። በመቀጠል ደግሞ ወደ ጎን እዚህ ጋር ሙሉ የቤተሰቦች ተጽፏል። ለእያንዳንዱ ደግሞ አንዳንድ ቃላትን የተመሰረቱ ቃላቶች አሉ። እነሱን ያው ከታች በእንግሊዘኛ ትርጉሙ አለ፣ ከላይ ደግሞ በአማርኛ አለ። ለምሳሌ እዚህ ጋር ሀገር ነው የሚለው፣ በእንግሊዝኛ ደግሞ ካውንትሪ ይላል ማለት ነው። ካውንትሪ እዚህ ጋር 2 ነው 2 ይላል። ሶ እንደዚህ እያለን ሁሉንም የሀ ቤቶች ከሀ ለመሰረ እነዚህን ወደ ጎን በማንበብና ቃላት በመመስረት እንለማመዳለን። ይህን ቪዲዮ እያያችሁ ደግሞ ኦንላይን ራሳችሁን የምታስተምሩ ሰዎች ሁሌም እናንተ በመበርታት በአቋማችሁ በመጽናት ለወደፊት ማንበብ መጻፍ እስክትችሉ ድረስ ተስፋ መቁረጥ የለባችሁም። ጊዜ የሚያንሳችሁ አቅም ኖሯችሁ ደግሞ ሰዓት ካላችሁ ከኛ ጋር መማር ትችላላችሁ። ኦንላይን ባላችሁበት ሆናችሁ ከኛ ጋር መማር የምትፈልጉ ተማሪዎች ይህን ስልክ ቁጥር ቀጥታ ሴቭ በማድረግ ስልካችሁ ላይ በኢሞ በዋትሳፕ ወይ በቴሌግራም እዛ ላይ ብትፈልጉኝ እኔ ጋር መደወልና እኔን ማግኘት ትችላላችሁ። ባላችሁበት ሆናችሁ ትምህርታችሁን ቪዲዮ ከማየት ያው እንደምታውቁት ቪዲዮውን በማየት ብቻ ለመማር ብዙ ጊዜ ይወስዳል። ግን አስተማሪ ተመድቦላችሁ በየቀኑ ሳምንቱን ሙሉ ወሩን ሙሉ ሳታቋርጡ ለሁለት ወር ለሶስት ወር ብትማሩ በአጭር ጊዜ ማንበብ መጻፍ የምትችሉበትን አጋጣሚ ከኔ ጋር መፍጠር ትችላላችሁ ማለት ነው። ይሄን አጋጣሚ ለእናንተ ለጓደኛ ለልጆች ለህፃናት መጠቀም የምትፈልጉ ይህንን ቪዲዮ ሴቭ በማድረግ ስልክ ቁጥሬን ሴቭ አድርጋችሁ ደውሉልኝ። ለጓደኞችም ለሚጠቀሙ እንዲጠቀሙበት ሼር አድርጉላቸው። አሁን ቀጥታ ወደ ትምህርታችን እንሄዳለን ማለት ነው። እሺ ዛሬ ለምሳሌነት ያቀረብኳቸው ፊደሎች እነዚህ ናቸው። 1 2 3 4 5። እሺ መጀመሪያ እነዚህ ፊደሎች እናንብብ። የመጀመሪያው ሀ ለ መ ሰ ረ። እሺ እዚህ ጋር ሶስተኛ ላይ ያወጣሁት ፊደል አለ። ሶስተኛውም ሀ ነው የሚባለው። ከዚህኛው ሀ ጋር ተመሳሳይ ስለሆነ ቦታ ለመቆጠብ ማለት ነው። ስለዚህ እንድገማቸው ሀ ለ ሀ መ ሀ ለ ይሄኛው መ ሰ ረ። እሺ እያንዳንዱ ፊደል ደግሞ ወደ ጎን 7 ፊደሎች አሉት። 7 ቤተሰቦች በዋናነት ስልካችሁ ላይ የአማርኛ ኪቦርድ ስትነኩ አንዳንድ ጊዜ 8 ያመጣል። 8 አይታችሁት ከሆነ ወደ ጎን አምሳል ለነክታችሁ ለ ሉ ሊ ላ ሌ ል ሎ ብሎ 8ኛ አንድ ፊደል አለች። እሷ ፊደል ዲቃላ ሆሄያት ትባላለች። ያው እንደ 8ኛ ትቀመጣለች ኪቦርድ ላይ። ግን ከነዚህ ዋና የሚባሉት አናባቢ ያላቸው እነዚህ 7ቱ ናቸው። እሷ አሁን ለምሳሌ ከለ ጋር የምታገኙት ሏ ነው የምትባለው፣ ከመ ጋር የምታገኙት ሟ ነው የምትባለው ማለት ነው። እነሱን ይሄንን ከለመዳችሁ በኋላ በአንድ ቀን በ30 ደቂቃ በአንድ ቪዲዮ ሙሉን ከዚህ በፊት አዘጋጅቻለሁ፣ ግን ድጋሚ አዘጋጅቻለሁ ቀላል ስለሆኑ ማለት ነው። ብዙ ጊዜ ከአራተኛ ፊደሎች ጋር የተወሰነ ነው የሚቀያየሩት። አሁን ለምሳሌ የአራተኛ ፊደል የለ እቺ ነች። ከዛ 8ኛዋ እግሯ ላይ ከታች አለ። ለዚህኛውም 8ኛው ሲሆን እግሩ ላይ ከታች እና የተወሰነ ነው የሚለየው። ቀላል ስለሆኑ አንዴ ቪዲዮ አይታችሁ በዛ ሙሉን ማወቅ ስለምትችሉ እነሱን በአንድ ቪዲዮ አንድ ላይ ተዘጋጅቶ ይቀርብላችኋል ማለት ነው። እሺ አሁን ከመጀመሪያው ከሀ ቤት እንጀምራለን። ይሄ ሀ ሁ ሂ ሃ ሄ ህ ሆ። እስኪ እንድገመው። ሀ ሁ ሂ ሃ ሄ ህ ሆ። እሺ አሁን ደግሞ የእነዚህን ቃሎች አሁን ደግሞ እያንዳንዱን እናያቸዋለን። አሁን ይሄ ምን ይላል? ሀገር 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 ማለት ያው የእንግሊዘኛ አቻ ቃሉ ትርጉሙ ካውንትሪ ማለት ነው። እሺ እዚህ ጋር ደግሞ ለሁ ፊደል በሁ የሚጀምር ቃል ማን አለ? ሁ አለች የመጀመሪያዋ። ቀጣይ ፊደል ለ፣ ቺ ፊደል ት። ሁ ለ ት
ሁለት ማለት ቱ ስንል ያው ሁለት ማለት ነው። ሶስተኛ ፊደሏ ሂ ነች። ሂ ደ ት ሂደት ፕሮሰስ ማለት ነው። ሂደት ማለት ፕሮሰስ ማለት ነው። እሺ አራተኛ ፊደል ሀ ሳ ብ ሀሳብ ማለት አይዲያ ማለት ነው። እሺ ሄደ ሚንስ ወንት ኦር ጎ። ህግ ለው ሆቴል በእንግሊዘኛ ሆቴል ነው የሚባለው። ሆቴል። እሺ ለቤቶች እንሄዳለን። ሙሉን እናንብብ መጀመሪያ ሰባቱን እናነባለን። ለ ሉ ሊ ላ ሌ ል ሎ። እንደገና እስኪ ለ ሉ ሊ ላ ሌ ል ሎ። እሺ እዚህ ጋር ማን አለ? ለብስ። እሺ ይሄኛው ለበሰ ብንለው ይሻል ነበር። ያው ልብስ በሚለው ነው በስህተት የተጻፈው። ል ማለት ከስድስተኛ ፊደሏ መሆን አለባት። ልብስ የሚለው ልብስ እዚህ ጋር ክሎዝ የሚል የተጻፈው ማለት ነው። ስለዚህ ለበሰ በሚለው ትይዙታላችሁ። ይሄኛው ልብስ ሲሆን ግን ትርጉሙ እዚህ ጋር በእንግሊዘኛ ክሎዝ የሚለው ከሱ ጋር አቻ ነው ማለት ነው። ለሁለተኛ ፊደሎች እቺ ሉ ነች። ሉል ወይም ስፌር ይባላል። ሊዝ ላ ላም ካው። ሌባ ቲፍ። ልብ ሀርት። ሎሚ ሌመን። እሺ አሁን ደግሞ መቤት እንሄዳለን። መ ሙ ሚ ማ ሜ ም ሞ። መ ሙ ሚ ማ ሜ ም ሞ። እሺ መንገድ ሮድ ነው። ሙዚቃ ሚውዚክ። ሚዛን ስኬል ወይም ባላንስ ማለት ነው። ሚዛን ማለት ማር ሆኒ። እሺ ሜዳ ማለት ያው ፊልድ። እሺ ይሄ ም ነው። እቺና ፊደል ነች። ፊደል ተመሳሳይ ናቸው ግን ም ማለት እቺ ፊደል እዚህ ጋር በስተት ተጽፋ ነው። ምግብ። ሞተር ወይም ኢንጂን። እሺ የሰ ቤት እንሄዳለን። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ሴ የምትለዋን እቺ እዚህ ጋር ሴት ተብሎ ተጽፏል። ሴን ብቻ ያዟት እዚህ ጋር ሴ ብቻ መጻፍ የለባት ማለት ነው እዚህ ጋር። እሺ ሰላም። ሱቅ። ሲዳማ። ሳር። ሴራ። እዚህ ጋር የተጻፈው ወመን ነው የሚለው ወመን ለሚለው ሴት ለሚለው ማለት ነው። ስራ። ሶስት። የረ ቤቶችን ደግሞ እናነባለን። በጣም ከማስተምራቸው ልጆች ደግሞ የሚቸገሩበት ፊደል ረ ቤቶችን በስርዓት መጥራት ብዙ ተማሪዎች ይከብዳቸዋል። ስለዚህ ይሄንን ነገር ደግሞ እናንተ ትኩረት አድርጋችሁ በደንብ አጥኗቸው ማለት ነው። ወረቀት ላይ እስክሪብቶ ላይ እየጻፋችሁ። ስለዚህ ሙሉን እናነባለን። ረ ሩ ሪ ራ
ሮ እንድገመው ረ ሩ ሪ ራ ሬ ር ሮ። እሺ ረጅም ረጅም ረጅም። ቀጣይ ሩቅ ሩቅ ሩቅ። ሪፖርት ሪፖርት። እሺ ራስ ራስ። ሬጌ ሬጌ። ርዕስ ር ፊደል እቺ ነች ር ማለት ትክክለኛው። ይሄኛው በእንግሊዘኛው አልፋቤት ተጽፎ ነው። ሮ ሲሆን ደግሞ ሮም ሮም። ተመልካቾች እንግዲህ ይሄን ይመስላል። ያው መማር የምትፈልጉ ተማሪዎች ማድረግ ያለባችሁን ታውቃላችሁ። መጀመሪያ ላይ ተናግሬያለሁ። ስልክ ቁጥሬን ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ቀጥታ መደወል እና ክላስ የምትጀምሩበትን ከኔ ጋር መነጋገር ነው ማለት ነው። ይህን ቪዲዮ እስከ መጨረሻው ስላያችሁት አመሰግናለሁ። በሌላ አስተማሪ ቪዲዮ እስክንገናኝ ባላችሁበት ሁሉ ሰላሙ ከእናንተ ጋር ይሁን። መልካም ጊዜ